Hey guys, እንዴት ናችሁ? ሰላም አለይኩም ብለናል። እንዴት ናችሁ? Is your boy Rodi and we're back with another banger. ዛሬ ደግሞ ሹፍ ቲቪ ለቆልናል። ከተለቀቀ yes ከተለቀቀ ገና አንድ ሰዓቱ ሳይሆን አንድ ቀኑ ነው። Let's go to reaction ይላል። Yes I ጭብጨባ ነው ዛሬ እንዴ እቺ ባለፈው ልጅ ባለፈው ልጅ አይደለች የቀሚስ ሙሉ ቀሚስ አድርጋ የመጣችው እና ከላይ ቲሸርት በባለፈው ሹፍ ቲቪ ላይ ማለት ነው። አረ ጸልይ ዋው ሄቨን እባላለሁ። ባለፈው መጥቼ ማቼን አላገኘውም። እስቲ ሌትስ ትራይ ዛሬ ድላችን። ኦኬ ኦልራይት ታወቂያቸው። እሺ አንድ ቁጥር ማልበት ይሳቅ ዳዊት መላኩ ዳግም ራያን ሄቨን እባላለሁ። እኔ ሰላም ነው ሄቨን አዳን መፍጠን ጀመሩ። ይሳቅ ስንት አመት ነው? 21 አመት ነው። 22 23 25 21 22 እናንተ ዴት የምታረጓት ሴት ስንት አመቷ ቢሆን ደስ ይላችኋል? 18 ፕላስ 18 ፕላስ 18 በታች ማይነር አይሰው በላይስ እስከ ስንት 18 እስከ 29 29 ያ ስንት አመት ነበር? 21 ምንድነው 29 21 አመት ነው። ስትሪመር ቴክ ላይ ያለው የሆነ ሲስተም ሰራለው እና በቃ እነዚህ ናቸው። ሲግላ ቁጥር ስራክ ምንድነው? ቪዲዮግራፈር እና ቪዲዮ ኤዲተር ነኝ። 3 ቁጥር ስራዬ መርካቶ ነው የምሰራው። የራሴ የሆነች ትንሽ ቢዝነስ አለኝ። ኦኬ 4 ቁጥር ቢዝነስማን ብራንች ማናጀር ነው። 5 ኮንተንት ራይተር ሲንገር ኦተር ሲንገር ጸሐፊ ነኝ። ሶ ቴክኒካሊ አንኤምፕሎይድ። ኦኬ ይሄ አሁን ያለው ፎቶዎቹ ያሁን ነው አሁን ያላችሁበት ሉክ ነው? አዎ እነዚህ ፎቶዎች ማለት ያመለከቱባቸው ፒክቸሮች ናቸው። እሺ ለኛ የላኩልን ፎቶዎች ናቸው። ስለዚህ መጀመሪያ ፎቶዎቻቸውን ብቻ አይተሽ እንደዚህ አይነት ሰው ትመስላለህ የሚለውን አሰምፕሽንሽን ንገሪ። አንድ ቁጥር ዱርዬ ይመስለኛል። እኔ ዱርዬ የቤት ልጅ ነኝ። በጣም መጥፎ ነገር እኮ አይደለም ዱርዬነት። ኦኬ ባድ ቦይ ነገር አይ በባድ ቦይ ሳይሆን ጀስት ኢን ጀነራል ዱርዬ የሚባለው ኮንሰፕት አለ። እንደሱ ትመስለኛለህ። አፋርፎንት ኦኬ 2 ቁጥር በነ ኖርማል ሰው ነው። የቤተ ክርስቲያን ፎቶ ይላል ምች ነው። ምን ማለት ነው? ኖርማል ሰው ነው ማለት በጣም ኢኖሰንት አይደለም፣ በጣም ተጫዋች አይደለም። የሆነ መሀል ላይ 3 ቁጥር የተረጋጋ ይመስለኛል። እንዲሁ ሳየው ትንሽ ፈጠን የሚል ይመስላል ነገሮች ላይ። 4 ቁጥርም እንደ 2 ቁጥር ነው። ኖርማል ሰው ይመስለኛል። 5 ልጅ ሆነብኝ በጣም። ስንት ነበር ያልከኝ? 22 ልጅ ነኝ። እዚህ ጋር ደግሞ በጣም ልጅ ትመስላለህ። 5 ቁጥርን ጀጅ ማድረግ አልቻልኩም። እሺ 1 ቁጥር ፈርስት ዴት ላይ ምን ማድረግ ትፈልጋለህ? ወይ የት መሄድ ትፈልጋለህ? የት እንደምወስድሽ ነው? አዎ አንደኛ ነገር የሆነ አሪፍ ሬስቶራንት ወስድሻለሁ። ከዛ እንበላለን እንጠጣለን። ከዛ ዋክ እንወጣለን። ዋክ ትወጃለሽ? አልወድም፣ መራመድ አልወድም። ኦ ኖ እሺ በመኪኔ ይዤሽ እሄዳለሁ። እዚህ ጋር ማርኬቲንግ አልሰራም። በመኪኔ መኪና አለኝ። አረ ገና እኮ ነው ወንድሜ። ይመቸኛል። ካርዴት ይመችሻል በጣም። ኦ ማይ ጋድ በቃ በእኔ በገምቺ ይዤሽ እሄዳለሁ። ከዛ ብራግ ማድረግ አልጀመረም። ገመቺስ ታውቃለህ? ለመሆኑ ገመቺስ ምን እንደሆነ? ከወሰድኩሽ በኋላ የሆነ አሪፍ ቪው ያለበት ቦታ እንወርድና ብዙ ፍላወር ይዤ ፍላወር ቃንሽ ሸምድደሽ ነው እንዴ? በራሴ ግን ቆይሽ
ብዙ ፍላወር ገዛልሽና ኖ ዌይ አም ናት ዳት ካይንድ ኦፍ ገርል ፍላወር ቸኮሌት ምናምን አልወድም እሺ ቸኮሌታችሁ ኖ ዌይ ምንድን ነው አበባ ምንም የሚያስደስተኝ ሰው አይደለሁም እኮ እሺ ምንድን ነው በጥሬው ሰጠኝ በጥሬው አበባ መገዛበት አረ በጎፍታታው በጥሬው በሰጠኝ ገንዘቡን አላለች አረ ወይኔ አረ ሰው ጨምሯል ኮንፊደንስ ራሱ ካሽ ያ በካሽ አረ ኖ ፕሮብሌም እኔ ጋር ካሽ ከምናባክን ያ አለ እንቅስቃሴ ስላለ ያ ሁለት ቁጥር የተወስደኛል ኮፊ ሃውስ ቀለል ያለ ቦታ ጀስት የምናወራበት ያው ፈርስት ስለሆነ ለመታወቅ ያክል ስለሆነ የሆነ የማይረብሽል ቦታ ላይ ካለ ቀለል ያለ ነገር እሺ 3 ቁጥር ያው እኔም እንደ ሁለት ቁጥር ያው ኮፊ ሃውስ ነገር እዛ ወስድሻለሁ እሺ 4 የራሴ ሆቴል ወስድሻለሁ አለክ ጋዴዮ የራሴ ሆቴል ወስድሻለሁ አንተ ኬት ነው የመጣችው እነዚህ ኬት ነው የመጣችው እሬ ሳይሆን ፋሚሊ እዛ ያለውን ነገር ሁሉ ነገር አሳይሻለሁ ለምንድን ነው የራስክ መሆኑን የፈለከው ሌላ ቦታ ሴፍ አይሆንም ወጪ ላለማውጣት ነው ኖ ዌይ ጀጅ ልታረገው ማለት ነው ኦኬ 5 መጀመሪያ እንገናኛለን መቼም በተአምር ወክ እናደርገው እግዚአብሔር ያው መጀመሪያ ወካሎ ደም ስትል ሰማችና እዚህ ጋር ደግሞ ወካ እናደርግም በፍጹም ማለት ይመች መቼም አበባ አልሰጥሽም በጥሬው ነው ሁሉም ነገር ምረጭኝ አትልም ከዛ ልክ በጥሬ ሰጥቼ ስጨርስ ማለት ነው ብሩን በቃ እናወራለን ብሩን ምን ታረጊበታለሽ በምን ታወያለሽ ምን አይነት የፈለኩትን ላድርግ የፈለግሽው ነገር አድርጊበት እንደውም እንዳትነግሪኝ ሰርፕራይዝ ነው በቃ ላንቺ ነው ጥሩ ሰው ነህ 5 ቁጥር yes of course ከዛ ፊልም እናይና ልክ ከፊልሙ በኋላ ደግሞ ስለ ፊልሙ ስለምናወራ የምናወራው ነገር አይጠፋም ከወደድነውም ከጠላነው ረጅም ጊዜ ማውራት እንችላለን ከዛ በኋላ after that suggest የምታደርጊኝ ቦታ ካለ እንዛ እንሄድና our dates ያልቃል ማለት ነው 1 ቁጥር ኢሞሽንህን እንዴት ነው ኮንትሮል የምታደርገው በመነጋገር ነው የምታምነው ወይስ ነገሩን ትቶ ዝም ማለት ከአንቺ ጋር መጀመሪያ እኔ በጣም ካም የሆንኩ ሰው ነኝ ረጋ ያልኩ ሰው ነኝ ሳወራ ሰውን ለመረዳት ሞክራለሁ ከዛ በዛው ላይ ደግሞ ትንሽ ካሽ ሰጥቻለሁ ከዛ በመኪና አሬ ልጅ ካሽ ላይ ያለው አቋም አለ ሁኔታውን እያየ ነው ጀለስ እና የመጀመሪያው የ1 ቁጥርና የ5 ቁጥር በጣም ታፍ ናቸው ይመች እሱ ጋር ማቆም ትችል ነበር ካሽ ሰጥሻለሁ በቃ ኦኬ ጥፍርሽን አሰርሻለሁ ፀጉርሽን አሰራሻለሁ በቃ ሌላ ነገር ፈልጋለሽ ኢሞሽን ኮንትሮል ካሪጋ እንደዚህ ነው የምታደርገው እኔ ነገሮች በእኔ ሳይድ በጣም ረጋ ያልኩ ሰው ስለሆንኩ ዝም ነው የምትለው ዝም ሳይሆን አንቺ ችግሩ ብዙ ጊዜ ከወንዶች ስለሆነ እኔ ራሴን ለመረዳት ሞክራለሁ በጣም በመነጋገር ነው ኦኬ እሺ 2 ቁጥር ሲጀመር ከኮንትሮል አልወጣም ስሜቴን ገደቤን ማክሰው ነኝ ማለት ከልክ አላልፍም ማንኛውም ነገሮች ላይ ቢያንስ በወጣ እንኳን ዝም ነው ብለው አብዛኛውን ጊዜ ከዛ ታወራኛለህ ነው ትርቀኛለህ ነው ያው የሚጋጋለው አንቺም ስታወሪ እኔም ሳወራ አንዳችን ዝም ማለት አለብን ዝም በማለት ተባበርሻለሁ ታይም ደግሞ አወራለሁ እሺ 3 ቁጥር እኔ እናወራለን እዛው ችግሮቻችንን ለመፍታት ሞክራለሁ ግን ማን ነው ጥፋተኛ ነው መጀመሪያ አንቺ ጥፋተኛ ከሆንሽ ግን እናደዳለሁ በጣም ተናዳጅ ነኝ ስትናደድ ምንድን ነው የምታረገው እቃ ሰብራለሁ ግን ያው ሴት ልጅ አልማታም ያው እቃ ሰብራለሁ ማንንም ማለት የነበረበት ነው አንተ እቃ ሰብረህማ እንዴት ይሆናል ወንድሜ አንተም እሷም እቃ ሰባሪ ከሆናችሁ የቤት እቃችሁ አለቀ ሴት ልጅ ግን አልማታም ማለት እዚህ ጋር fucking shit that's my boy okay በስ አለሄን እቃ ላይ ወጣለሁ እንጂ ግን እኔ ራሴ ጥፋተኛ ከሆንኩኝ ግን ይቅርታ ለመጠየቅ ሞክራለሁ ተነጋግሮ ለመፍታት ሞክራለሁ እሺ 5 ቁጥር ሪሌሽንሺፕ ላይ 50-50 በሚለው ሩል ታምናለህ
ኦኬ 50-50 ሲባል እኔ ሰዎች የሚያስቡት አብዛኛው ጊዜ ስህተት ብዬ ማስበው ገንዘብ ነው። 50-50 is not just about ገንዘብ። እሺ ገንዘብ ላይ ሪሌሽንሺፕ ላይ 100 እንዲሆን ነው የምፈልገው። ጀለስ ገንዘብ ላይ ያለ ተቋም ግን በጣም ከባድ ነው። ማርያምን ቅድም በካሽ ብትሰጠኝ አለች። አሁን ደግሞ ገንዘብ ላይ ያለ አቋም ኧረ ተው give 100% of ፍቅር ላይ myself ነው እሱ። አንቺ ስለ ገንዘብ ነው የምታወሪው? ፋይናንሻሊ it depends like ምንወደድ ከሆነ like ፍቅር ያለ ኤክስፔክቴሽን ያለ ምንም ነገር ሳንጠብቅና ያለ እንትን ነው ፖዚሽን ነው። ስለዚህ ከወደድኩሽ እኔ ብር ካለኝ of course አወጣብሻለሁ። አንቺም ብር ካለሽ አንቺም ታውጭብኛለሽ። የሆነ በፋይናንስ አላወጣህብኝም አላወጣሽብኝም የሚባል ነገር መሀላችን እንዲገባ ስለማይፈልግ በቃ just እንዳለው ሰው ነው መጠቀም ያለብን ሁለታችን። መቼስ እኔ አንዳንዴ ሊቸግረኝ ይችላል ወይ ደግሞ አንቺ ሊቸግርሽ ይችላል። ሁለታችንም ሊቸግረን ይችላል። ሲቸግረን ሁለታችንም አንድ ላይ እንገነባለን። ካልሆነ ግን ሁለታችንም ከቸገረን ደግሞ ሪል ማን እናቴ ተሙት እንደዚህ አይነት ሰው ነው የሚያስፈልገው። ሰሚሽ ምን እንቸገራለን አብረን ችግር የለውም። ምን ቸገራ ዋናው ነገር is ሰፖርት መደራረግ ነው እርስ በርስ። እሺ 4 ቁጥር ይሄን ጥያቄ መልስ 50-50 ብር ላይ እንኳን ይሆናል ብዬ አላስብም። እኔ እስከፈለኩሽ ድረስ ወይ ደግሞ አንቺ እኔን እስከፈለግሽ ድረስ አንቺ ላይ በደንብ ኮስት ማድረግ ፈልጋለሁ ማለት ባለኝ አቅም አንፃር ማለት ነው። እኔ ስታገቡ ምን አይነት ሚስት ነው የምትፈልጉት? ላይክ ሃውስ ዋይፍ ነው የራሷ ካሪየር ያላት ነው? ምን አይነት ድሪም ዋይፍ ነው ያላችሁ? ከ5 ቁጥር ልጀምር። as long እንትን እሷ ደስተኛ እስከሆነች ድረስ ከፈለገች ሃውስ ዋይፍ ትሁን፣ ከፈለገች ካሪየር ፎከስ ትሁን፣ ከፈለገች ቤቷል፣ ከፈለገች ከጓደኞቿ ጋር ከፈለገች as long as she's happy እና ሎያል እስከሆነ ድረስ እርስ በርስ እስከተማመን ድረስ የፈለገችውን ነገር ብታደርግ ሰፖርት አደርጋታለሁ። ኦኬ 4 ቁጥር ሃውስ ዋይፍ ብትሆን በጣም ደስ ይለኛል። ቤቷን በደንብ ሃንድል አርግታ ቤቷን ማኔጅ አርግታ ምናምን እኔ ማታ ስገባ ሞቅ ብላ ብትጠብቀኝ ምናምን ደስ ይለኛል። 3 ቁጥር የቤተ ክርስቲያን ልጅ ብትሆን ደስ ይለኛል። እኔን እንድታከብረኝ እፈልጋለሁ እና ቤት ውስጥ እንድትንከባከበኝ እፈልጋለሁ። እኔም በዛው ልክ እንከባከባታለሁ ብዬ ስለማስብ 2 ቁጥር ለኔ የቤት እመቤት ብትሆን ደስ ይለኛል። በአማርኛው እፈልጋለሁ የቤት እመቤት በቃ ደስ ይለኛል። ግን ደግሞ እሷ እንደ ሙዷ መሆን ትችላለች። ግን እንደ ካልቸርም የሆነ የቤት እመቤት ብትሆን እንደ ኢትዮጵያዊ አሪፍ ነው። ያንን ቀበለዋለሁ። 1 ቁጥር የኔ ሃውስ ዋይፍ እንድትሆን ነው የምፈልገው። ሴት ልጅ መስራት የለባትም ሳይሆን የሆነ ፕሮቫይድ መደረግ ነው ያለባት እሷና ልጆቼ መንከባከብ ነው ያለባት። ከፈለገች ወጣ መስራት ትችላለች። እሺ ለ1 ቁጥርና ለ4 ቁጥር ጥያቄ አለኝ። ሃውስ ዋይፍ ምን ማለት ነው ለእናንተ? እንዴት ነው አሁን 4 ቁጥር እኔ ከስራ ስገባ አሟሙቃ ብትጠብቀኝ አልክ። ኦኬ የሰማኝ ነው። እኔ የራሴ ስራ የለኝም የሚያስመሸኝ አይነት ስራ ቢኖር ምናምን አንተ የምትፈልገው ማድረግ ካልቻልኩ ስትገባ ባታገኘኝ ምንድን ነው የሚፈጠረው? ኖ ኦልዌይስ እኮ አላልኩም። ላይክ እሁድ ቀን ምናምን ቡና ተፈልቶ ቤቱ ሞቅ ብሎ ምናምን ቢጠብቀኝ አይደብረኝ። ስራ አትስሪ ማለት እኮ አይደለም፣ ግን ደግሞ የቤት እመቤት ስትሆኚ በጣም ፒስ ነው። ልጆችንም ስራ ከምሰራ የቤት እመቤት ብሆን ፕሪፈር ታደርጋለህ ሞር። እሺ 1 ቁጥርስ? በቃ ወጣ ነው ምግብ እንድትሰራ ምናምን ሳይሆን ፍሪሊ ላይፏን እንድትኖር የሆነ ፔመንት ለብር ብላ ራሷን በቃ ማጉላላት እንዳይኖርባት ነው። አንተ እሱን እኔ እሱን ፕሮቫይድ አደርጋለሁ። ኦኬ ዳሷ እንጂ ቤት እንድታጸጂ ምግብ እንድትሰሪ ምናምን አይደለም። ከፈለግሽ እሱንም መስራት ይችላል። እና ከምን አንጻር ነው ሃውስ ዋይፍ ማለት? ሃውስ ዋይፍ ሲባል የሆነ ቤት ውስጥ ፍሪሊ የምትኖር ሴት ማለት አይደል ነው ወይስ አስልጅ ነው? አልገባኝም ያልከው። እዛ ነው የጠየቅኩህ። ሃውስ ዋይፍ ማለት በቃ ቤት ውስጥ ብቻ የሆነ ስራ ማትሰራ አይነት ሴት ናት። ውጭም አትሰራም ነው? የሆነ ኮርፖሬሽን ውስጥ ወይም የሆነ ተቀጥራ እንዳትሰራ ነገር ነው የኔ አባባል እንጂ በቤት ውስጥ ተቀምጣ የምትሰራ አይነት ሴት ለማለት አይደለም። ከፈለገች መስራት ትችላለች። ካልፈለገች አንተ ፕሮቫይድ ታደርጋለህ ሁሉ ነገር? ኖ ብፈልግም ባፈልግም እኔ ፕሮቫይድ አደርጋለሁ። ኦኬ እሺ። አንቺ ምንድነው የምታስበው? ስለዚህ ምን አይነት ሚስት ነው? እኔ ቤት መቀመጥ አልፈልግም። ወጥቼ ሰርቼ መግባት እፈልጋለሁ። እንዴት ነው ከሱ እኩል መሆን እፈልጋለሁ። እሱ ምንም እንዲያደርገኝ አልፈልግም። አይበለውና ከሱ ጋር እንኳን የሆነ ግጭት ቢፈጠር ራሴን ችዬ መቆም የምችል ሴት መሆን እፈልጋለሁና ከሱ እኩል ወጥቼ እሰራለሁ። ሌላ ጥያቄ
ልትወዱ የምትችለው ታይፕ ምን አይነት ሴት ነች? ምን ስታሟላ ትስብሃለች? አንድ ቁጥር ፌሚኒን ስትሆን አባባሌ ገብቶሻል። ይሄ ትራዲሽናል የሆነ ፌሚኒን ሳይሆን ሞደርን ፌሚኒን፣ ራሷ ላይ የምትተማመን ኢምፓወርድ የሆነች። እሺ 2 ቁጥር ያ ኦብቪየስሊ አልዋሽሽም፣ ቆንጆ መሆን አለባት። እሺ ፊዚካል ከሆነ ትንሽ እኔ ቁመቴ ከኔ ጋር ቁመት መመጣጠን አለባት። ሜትር ከስንት ነህ? 85። ስለዚህ መቅረብ አለባት ላንተ። የማይረብሽ አጭር ሴት አትወድም? አረበሽ ችግር የለውም። እሱን ኳሊቲ እንትን የሚለው ሌላ ነገር ይኖራታል በሚለው የግድ እንደዛ መሆን አለባት። ቢሆን ደስ ይልሃል ነው? ቢሆን አይከፋኝም ነው። እና ደግሞ ሃይማኖት 3 ቁጥር እኔ ረጋ ያለች የተረጋጋ እኔ ፈጠን ያልኩ ልጅ ስለሆንኩ በጣም ስለምፈጠን ረጋ ያለች በጣም ፈጣን ግን አንተ ተረጋግተህ እሷ ብትፈጥን ይሻል ነበር። እሺ 4 ቁጥር ሜንታሊ ረጋ ያለች ምናምን ነገር ብዙ አለው ማትል እና ደግሞ ፊዚካሊ ደግሞ ቸቢ ብትሆን ይመረጣል። ኦኬ ቀጭን ሴት አትወድም? አይ እንደዛ ማለት ሳይሆን ሞር ቸቢ አትራክት ያደርገኛል። እሺ 5 ቁጥር ሜንታሊ ኤነርጂያችን ማች ማድረግ አለበት። ፋኒ ከሆነች እሷ እኔ እስቃለሁ፣ እኔ ፋኒ ስሆን እሷ ትስቃለች። ኮሚኒኬሽን በቃ ዋናው ነገር ብዬ ማስበው። ምክንያቱም ስሜታችን አሁን ደስታ ከሆነ ደስታን በፈለግነው ነገር መግለጽ እንችላለን። ግን ንዴት አንዳንዴ በቁጣ ሊገለጽ ይችላል ወይ በስድብ ሊገለጽ ይችላል። ያንን ነገር ሌላ እርስ በርስ በማንጎዳዳበት መንገድ የምንገልጽበት ኮሚኒኬተር ብትሆን አሪፍ ነው ብዬ አስባለሁ። ሉክ ዋይዝ ደግሞ እንትን honestly as long as she's cute እኔ ምንም ችግር የለብኝም። even if she's not cute like obviously ብትሆን ደስ ይለኛል። ግን ባትሆንም ይሄን ያህል oh my god አለችም እኮ ምናምን ብዬ ፍሬት ማድረግ አይነት ሰው አይደለም። እሺ ኤሊሚኔት ላድርግ። ኤሊሚኔሽን ታይም ኤሊሚኔሽን 4 ቁጥር በእርግጠኝነት 3 ቁጥር ቀሽቃሻ ነኝ ስላለ ፈጣን ነኝ እቸኩላለሁ። ይቻላል። የተረጋጋው እንድ ደስ ይላል። ቀስ ያለ ነው። ቀስ ያለው ሰው ምንም ስንጣላም ሊፈጥን ነው። ሊፈጥን ነው። ስንጣላም ሊፈጥን ነው። 3 ቁጥር አይ ደግና ፎቶን ይመስላል ወይስ ካትፊሽ ነው? አይ መስለም ይለያያሉ። ደስ ሳይድ ፕሮፋይሉ በጣም ትንሽ ይለያያሉ። እሺ ሰከንድ ራውንድ 1 ቁጥር ሜትር ከስንት ነህ? 1 ቁጥር ሜትር ከ92 ስቴር ላይ አርጎጅ እንዴ ሜትር ከ92 አረ ጀለስ በጣም ረጅም ነው። መደነለም ደነገጠች። 2 ቁጥር ከ85 ከ81 76 የሴት ልጅ አለባበስ ላይ አሁን ገርልፍሬንድ የተገላለጠ ልብስ ብትለብስ ብቻ ኮንፈርት እንደሚሰጣት ብትለብስ ይደብርሃል? 2 ቁጥር ለሷ ያን ያህል በጣም ወዳው የምታደርገው ነገር ከሆነ እቀበለዋለሁ ማንኛውንም ነገር። ግን ደግሞ እንደኔ በጣም ወጣ ባይል ደስ ይለኛል። አላ ካለው ሁኔታ ጋር አመጣጥና ብትለብስ ደስ ይለኛል። ግን እሷ ሙዷ ከሆነ ብዙም አልረበሽም። እሺ 5 ቁጥር እኔ I don't care የፈለገችው ነገር መልበስ ትችላለች as long as እሷ ሴፍ እስከሆነች ድረስ like የፈለገችው ነገር መልበስ ትችላለች. it doesn't matter to me. እሺ 4 እንደፈለገች መልበስ ትችላለች፣ ግን እንደ ቦታው ይወስነዋል። ማለት ከጓደኞቿ ጋር ምናምን ተገላልጣ ብትወጣ ደስ አይለኝም። ሶ ከኔ ጋር ስትሆን ሞር ሴፍ ስለምትሆን ከኔ ጋር ብትሆን ኖርማል። ብቻዋን አይሆንም። እሺ አሁን ሰውነታችሁን እንዴት መለየት አልቻልኩም። ቀጭን አይደላችሁማ? ቀጭን እንዳለ ቀጭናቱ እኔ ትንሽ ቀጠን እላለሁ ወፈር ባልልም። 5 ቁጥር ነው የመለስክልኝ ይሄን? እሺ 4 ግብዳ ነኝ። እሺ ቁመት ስንት ነበረ? ከ81 ከዛ ግብዳ ነህ? እና አንዴ እጃችሁ ማየት ይችላል። እጅ ወዳለው በጣም አይ ነው ከገልብጡት ምን ይሰራልሻል እንዴ? ጀለስ በጣም ረጅም ነው ያኛው። እሺ አመሰግናለሁ። የሴት ልብ ሰብራችሁ ታውቃላችሁ? እኔ አውቃለሁ። እኔ 5 ቁጥር ነኝ። ትዝ ይለኛል ሐዋሳ ዩኒቨርሲቲ የተማርኩ ያለ ሳይኮሎጂስት ተማሪ ነበርኩና በጣም የሚያስቅ ታሪክ ነው። ራሴ ስሜቴን መግለጽ አልቻልኩም የዛኔ እና ከዛ የተማርኩት ነገር ምንም ነገር ቢሆን ሁሌ
ከራስን ከመደበቅ ስሜት ከመደበቅ ግልጽ ሆኖ መናገርና ፌስ ማድረግ እርስ በርስ ይሻላል ብዬ አሰብኩ። ስለዚህ ያ ስሜት ያለ መግለጼ እንትን ትንሽ እሷ እንዲከፋት አድርጉና እሱ ነገር እንዳይደገም ለራሴ ቃል ገብቻለሁ። ሶ ብሬክ አድርገህ ታውቃለህ? እንቺ ያልደግምብሽም ነው። ኦኬ እሺ። አራት ቁጥር ነኝ። አላቅም ቱ ቢ ኦነስት ግን ማለት ሳንግባባ ቀርተን የተውኩበት ታይም አለ። 2 ቁጥር ኦኬ። እኔ በፍጹም ኔቨር መቼም ማድረግ ከማልፈልጋቸውም የማላረጋቸውም ነገር ቢኖር ሰው በእኔ እንዲያዝንብኝ አልፈልግም። ሰው በፍጹም በእኔ እንዲያዝንብኝ እያቸዋለሁ። ይሄ ልጅ የቤተ ክርስቲያን ልጅ ነው። እግዚአብሔር የባረከው ልጅ ነው። ማርያም የሰው ልጅ ልብ መስበር አይፈልግም። ለምን ጎድቼ ከዛ ነገር እወጣለሁ እንጂ በጭራሽ ሰው በእኔ ላይ እንዲያዝን አልፈልግም። አይደለም ሴት ማንኛውም። ስለዚህ በአንተ ምክንያት ማንም ሴት አልቅሳ አታውቅም ማለት ነው። እናቴ ምናልባት አላ የሚጨነቁት ማዘሮች በዛ አንጻር ተጨንቃ አልቅሳ ከሆነ ነው እንጂ ሌላ ሰው በሳቅ ምናልባት 1 ቁጥር በሳቅ ምናልባት አዎ። ግን በቃ እሷ ወደኝ እኔ ሳልወዳት ነው ችግር የተፈጠረው። እንዴት ነበር ስቶሪ? ንገረን እስኪ ትንሽ። when was this? ድሮ ነው የዛሬ ዓመት። እሺ ማቹር አላረኩም ነበር ያኔና በቃ ሰከስኩት። ጎስት ነው ያረካት ወይስ ሪጀክት ነው ያረካት? ጎስት። ምን ያህል አብራችሁ ተቆይታችኋል? አይ 3 ወር። ከዛ ጠፋባት? ኖ ጠፋው ሳይሆን የሆነ ያስታውቅ ነበር። ትኩረት ቀነስክ እሷ ላይ ምናምን? ያ ቀነስኩ። ትንሽ የሆነ የኮሚኒኬሽን ችግር ነበረብኝ ያኔ። አሁን አሻሽላል? አሁን በጣም እንዴ በዛ የሚገርም ነኝ ወሬ ላይ አሬ ልጅ እናቴ ደግሞ ልብሽ ተሰብሮ ያውቃል? ኖ አያውቅም? አዎ ደብሮኝ ያውቃል እንጂ ስብራት ደረጃ አልደረስኩም። ኤክስፒሪየንስ ማድረግ ትፈልጊያለሽ? አሳምፕል ማለት ነው። ከዚህ ልጅ መራቅ አለብኝ። ከአንድ ቁጥር? አረ ኖ እኔ እኮ አሁን ያው እንደ ምን እንደው ታውቂያለሽ እንደ አዲስ ሰው አዲስ በሆነ ኖሮ ልብ ሰበራ ልብሽን ሰብሮ ነበር። ግን አሁን ኦልሬዲ እንዴት ሰው ልቡ እንደሚሰብር ስለማውቅ አልሰበርሽም ማለት ገባሽ? ገባኝ። ያ ሶሪ ግንሽ እሷን በላት ባይሆን ደውልና ኦ ኖ ታናደደች። እስኪ ካናዳቲ አክፈታል ካናደደችኝ አከባታለሁ። ኧረ ፊልም ያህል በጣም ፊልም ያበዛል። አይ ቲንክ ጸዴ እሺ። ዱ ዩ ሃቭ ኢት ታቱ አለባችሁ? ኖ ታቱ የለም። ፈልጋለሁ እኔ በጣም። ከሌላችሁ ግን ቢኖራችሁ ምን ታቱ ትደረጋላችሁ? እኔ እንትን አቫታር ዘ ላስት ኤርቤንደር የሚባል ሾው አለ በጣም የምወደው እና እሱ ላይ 4 ኤሌመንት አለ። ፋየር፣ ዋተር፣ ኤር እና ኤርት። የባላንስ የዩኒቨርስን ባላንስ የሚያሳይ ነገር ነው እና ውስጥ ያለውን ሰላማዊ ባላንስ ሪፕሬዘንት ስለሚያደርግ እሱን ታቱ ብደረገው ደስ ይለኛል። ኦኬ 4 ቁጥር አልፈልግም ታቱ። ኦኬ ብታረግ ግን ሃይፖቴቲካሊ ምን ታቱ የምትደረግ ይመስላል? አይ ዶንት ኖ ማይ ማም እናቴን ምናምን ነቀሰት። ኦኬ 2 ቁጥር እኔ የማረግ አይመስለኝም። ብታረግም የሚለው ጥያቄ ምን አልኩ? አይሆንም። ምን አልኩ? በፍጹም። ኦኬ ምክንያት አለ? አዎ እኔ አይ ቲንክ እንደ እድሜ አይደለሁም። ከእድሜ ኩያዎቼ ትንሽ ወጣ እላለሁ ማለት ያለኝ አስተሳሰብም ሆነ ሌሎች ነገሮች በሙሉ ማለት ነው። ሰው ታቱ ማድረግን ያገናኘዋል ከእድሜ? በደንብ ያገናኘዋል እንጂ አይ ቲንክ አብዛኛው ሰው ቲኔጅ ላይ ነው እንደዚህ እንትን የሚለው። አልስማማም። ታቱ ሰልፍ ኤክስፕሬሽን። እኔ አብዛኛውን ታቱ የሚነቀስ ሰው በመነቀሱ የተጸጸተ እንጂ እንትን ያለ ሰው አጋጥሞ ኦፍ ኮርስ ቀብያቸዋለሁ። ይህ ልጅ አስተሳሰቡ ላቅ ያለ ነው። እኔ ከፎቶ ነው የተረዱት ሁሉ ማርያምን ከፎቶ ነው የተረዱት። ከመጀመሪያ ጀምሮ ይህ ልጅ ጭንቅላቱ ይሰራል። ብራጋ ያደርግም አሉ። ትላልቅ ሰው ሽማግሌ ያውቃለሁ ታቱ የተነቀሰው እጃቸውን በሙላ በጣም ደስተኛ ሊሆን ይችላል። ግን እኔ የተጸጸተ ሰው ነው እንጂ እንትን አይቻልም። አዎ ግን አንተ ያየው ነገር ብቻ አይደለም ማለት ነው። በቃ ስለራሴ ነው እያወራሁ ያለው። ኦኬ እሺ አባቴ ይቅርታ። ስንት ነበር? 2 ቁጥር ስንት ዓመቴ ነበር ያልከኝ? 23 1 ቁጥር እኔ አስቤበት አላውቅም። አሁን ብንመነቀስ ግን ማቁ እየመሰለኝ ነው ቲክቶክ ላይ ማርያምን የምሬ ነው። አይ ቲንክ ሶ ያሰብኩት ልጅ አለ። እሱ ከሆነ በስማ ይመቸው ማርያምን። ሀሳብ ኦፕን ነኝ እንደሱ ጽሁፎች አላዊ ስዕል ነው ስዕል ስለምወድ መሳስ ደግሞ ዳና። ኦኬ
አሁን አንድ ጥያቄ ልጠይቃችሁ ነው ሁላችሁንም። ሄቨን ጋር ኤሌቬተር ውስጥ ሆናችሁ ኤሌቬተሩ ቢበላሽ እና 12 ሰዓት ማሳለፍ ቢኖርባችሁ ምን ታደርጋላችሁ? እንዴት ታሳልፋላችሁ 12 ሰዓት? ያበረ ጥያቄ። ምን አደርጋለሁ? በቃ ዝም ብዬ ወሬ አወራለሁ የሆነ አላሽም ምንም አናደርግም። ለቁጥር ከነማላቃት ከሆነ ምን ላደርግ እችላለሁ? ምናልባት ሴት ስለሆነች ትሪት ለማድረግና እንዳትደነግጥ ለማድረግ እሞክራለሁ። የራሴ ድንጋጤ እንደሆነ እሷን ትሪት ለማድረግ ነው የምሞክረው፣ ባቃትም ባላቃት ሴት እስከሆነች ድረስ። ኦኬ 4 ቁጥር ለማረጋጋት ሞክራለሁ ምናምን ነገር እና ፕሌሊስቴ በጣም ጸዴ ስለሆነ ዘፈን እየሰማ ምናምን ቺል እያደረግን ምንቆይ ይመስላል። ኦኬ ስለ ፕሌሊስት ሲያወራ አሪፍ ሀሳብ መጣለኝ። እኔ ዘፈን ስለምሰራ አብረን ዘፈን እንሰራለን፣ ግጥም እንገጥማለን፣ ጥያቄ እንጠይቅና ማለት ነው እንፈላሰፋለን አብረን። እኔ እንደውም እንደ ዴት ነው ማየው። የሚገርም ከሄቨን ጋር ሄቨን ውስጥ ገባን። ትዘፍንላታለህ እንዴ? አሁን ልስፈን? አዎ ደስ ይለኛል። ኦፍ ኮርስ ምን ልስፈንልሽ? ደስ ያለ የራሴን ዝብል ልስፈንልሽ? አዎ ፌቨራይት። ኦኬ የራሱ ዘፈን ነው። She speaks Japanese from all of the movies she's seen, and her French kisses will send you to paradise. She's silent and shy and as cold as Arabian Nights. Her gentle touches will lead you to heaven. By the way, heaven ያልኩት አጋጣሚ ነው። በለው እሺ እኔ መስፈን ጀምር። እሺ ሌሊሽ በቅርቡ ነው የገቡበት። አሁን የሱ ድምጽ ኦፍ ኮርስ አሪፍ ነው። ያንተ ድምጽ ያምራል ስታወራ፣ በነገራችን ላይ በጣም ያምራል። ቴንክ ዩ ዘፈን አላውቅም። ቴንክ ዩ ማሚ። እሺ አዲሱ ዘፈን ትናንት የሰራሁት ዘፈን አለ። እሺ ኖ ቆይ እሺ ያው ዜማው ሲኖር አሪፍ ነው፣ ግን የሆነ ካስገቡበት ባልሽ ፌሚኒስት ነኝ ይላል፣ እንደኔ ፌሚኒስት የለም ምድር ላይ እምለብሰው ፒንክ ይኸው ምን አልኩኝ? አይዛክ ነው ብያለሁ። እግዚአብሔርን ራሱ ይችላል። ይመችሽ አይዚገሽ። እግዚአብሔርን የምለብሰው ፒንክ። ቀጥ ፒንክ ቺኮቹ ፒንክ ኢዚ ፒንክ ምን ነው ልበለው ነው። ያንተ ዘፈን ነው አውቃለሁ። ኦ ኖ ያንተ ነው? የስ አሪፍ ነው። ቴንክ ዩ። ድገምበት ሌላ ዘፈን። አረ ትናንት ሰርቻለሁ። ኢሉሚኔት ታድርጋ። ለምንድን ነው ኢሉሚኔት ያደረግሽው? ለቁጥር አንደኛ ቀይ ወንድ ነው የምወደው፣ ጸይም ነው እሱ። ሰላም ይመች። ሁለተኛ ደግሞ አይደለም የሚለው ነገር ይበዛል። አላደርግም። አሁን ምንም ነገር ከእድሜ ጋር ታገናኛለህ፣ ከማቹሪቲ ጋር ታገናኛለህ። ታቱ ስለታወራን ምንም አያገናኙም ከእድሜ ጋር ታቱ። እንደኔ ሀሳብ ያገናኘዋል እና ከእድሜ በላይ ነኝ አልክ፣ ግን ስታወራ እሱን ፖይንት አላገኘሁትም። ሊሆን ይችላል ዛሬ እዚህ ጋር አይተሽኝ በ2 ደቂቃ ውስጥ ልታውቂያት ትችይ። ማወቅ በምችለው ልክ ግን አላገኘሁትም። ኧረ ክርክር አላደረጉትም። ዛሬ እዚህ ጋር አይተሽኝ ልታውቂያት ግን የሆነ ምናምን እስኪ የምትለውና ከእድሜ በላይ ነኝ ትንሽ ክላሽ አደረገብኝ። ይቻላል። ቴንክ ዩ። ሴት ልጅ ምን ብትለብስ ደስ ይላችኋል? ናይት አውትፊት ነው የሚመቻችሁ? 1 ቁጥር ፐርሰናሊ የሆነ ሰንድሬስ ምናምን ነገር ስታደርግ በጣም ይመቸኛል። እሺ 4 ቁጥር ሰንድሬስ ፈርስት ሰንድሬስ ናይስ ነው። ከዛ ታይት ጂንስ ሎንግ ቡትስ ከላይ የሆነ የሚያምር ጃኬት ነገር። እሺ 5 እኔ ስፔሲፊክ የሆነ ፍላጎት የለኝም እሷ የምትለብሰው፣ ግን እንድትለብሰው የምፈልገው እሷ ራሷን ኤክስፕሬስ ያደርገኛል ብላ የምታስበው ነገር ነው። ሰልፍ ኤክስፕሬሽን ላይ በጣም ከባድ ነኝ። በአርት የሚሆን በአለባበስ የሚሆን በውይይት የሚሆን ሰልፍ ኤክስፕሬሽን if you want to wear ሄደሽ ጃኬት መልበስ ከፈለግሽ sure go ahead ምንም አይመስለኝም። ዋናው ነገር ሰልፍ ኤክስፕሬሽን ላይ ጎት ልትሆኝ ትችላለሽ። ተመሰጥሽ ግን እናት ሀበሻ ባህላዊ ሊሆን ይችላል፣ ናይት ክለብ ታይት ክሎትስ ሊሆን ይችላል። anything as long as you feel like you're expressing yourself ተቃኔ ዋናው። እሺ ሱስ ኖሮባችሁ ያውቃል ወይ? ያለባችሁ? 1 ቁጥር ሱስ የለብኝም። የሆነ
ወፍ የለብኝም። ሱስ ምንም ሱስ የለብኝም። ሱስ ነው ሱስ የለብኝም። እሺ 4 ቁጥር ሱስ የለብኝም። በጥሩ ሳይድ በጣም ኮካ መጠጣ ሰው ነኝ። 5 አሁን ዴፊኒትሊ ኖሮብኛ ቃል ትዝ ይለኛል። ህፃን እያለሁ በጣም ትራውማቲክ ህይወት ነበር ያሳለፍኩት እና ከሱ ጋር ኮፕ ለማድረግ መጠቀመው ዩዥዋሊ እንትን አርትና ድራግስ ነበር። በዛ ሲቹዌሽን ከቤተሰቦች ጋር ስላስከፋኋቸው ምክንያቱም ጎበዝ ተማሪ ስለነበርኩ በቃ በራሴ ፍላጎት እና እነሱም መክረውኝ እንትን ፋሲሊቲ ገብቼ ለሜንታል ሄልት እና ዳያግኖስ ተደርጌ መድኃኒት ምናምን ተመክሮልኝ አሁን ወጥቻለሁ እና አሁንም እሞክራለሁ፣ ግን ላይክ ሱስ አይደለም። ሴት ቤስት ፍሬንድ አላችሁ? 1 ቁጥር አለ? ሴት ቤስት ፍሬንድ ያ በቃ የለም። እኔ ተደረክ 4 ኧረ በጭራሽ የለህም? 5 እኔ ቤስት ፍሬንድ የለኝም ጭራሽ፣ ወንድም ሴት። እሺ 1 ቁጥር እንዴት ነው ቅርርባችሁ? አይ ያን ያህል እንደምታስቡ ቤስት ፍሬንድ ነው። ቤስት ፍሬንድነታችሁ እንደምታስቡ ክሎዝ አይደለም። እንደ ወንድ ነው በቃ እሱ እንደ ወንድ ነው ማለት ነው። አብረን ነው ክላስ ምናምን የተማርነው ከድሮ ጀምሮ። ዳስ ወይ ስንት ዓመት ሆናችሁ? 4 ያ ግን እንደዚህ እንደምታስቡ በጣም ክሎዝ አይደለም። ምንም አላሰብኩም። ይቅርታ ጥያቄ ነው። ኦኬ ኦቨርቲንክ ስለማለት ከኢትዮጵያ ሴቶች የምትወዱት ነገር ምንድን ነው? 1 ቁጥር። እኔ በጣም የኢትዮጵያ ሴቶች በጣም የሚያምሩት ከፈረንጅ አንጻር በጣም የሚያምሩት ፈረንጆች አያምሩም ማለት ነው። በቃ ነጭ ናቸው። ቱማች ነጭ የሆነ ስጉ የሌለው ሩዝ አይተታቀ ኤግዛምፕል አራስ ስትሬት አፕ በጣም አግሊ ናቸው። እዚህ ነው ማሰብ ኖት የሆነ ሬሲዝም ምናምን ሽት አይደለም። ኖ ሪዝም ኦኬሽ ሜቢ ሬሲዝም ግን በጣም ይጨንቃሉ። ፊታቸው ይጨንቃል። ሀበሻ ግን ኦ ማይ ጋድ በጣም የሚያምሩት። ምን አይነት ከለር ይመቻል ሴት ላይ? ጠይም ወይስ ቀይ? ከብራውን ወደ ላይ ወደ ላይት ስኪን ቢሆን በጣም ደስ ይለኛል፣ ግን ብራውንም ቢሆን በጣም ደስ ይለኛል። 1 ምረጥ። ላይት ስኪን 4 የሀበሻ ሴቶች ላይክ እንትናቸው ኢነርጂያቸው ምናምን ነገር ጸጉራቸው አንዳንድ አሉ ማይሆን እንትን ያላቸው ግን ደግሞ ማይሆን ምን አንተ ዲቴል ነው የምጠይቀው። ቁንጮ ምን ሆነሻል? እኔ እናት አታስጨንቂያቸው እንጂ እንዴ ቁንጮ የሆነ ጸጉር ያላቸው አሉ። ረጅም ጸጉር ይመቻል? እስኪን ደግሞ ብራውን 5 ቁጥር። የሀገራችን ልጆች የሚያክላቸው የሌለውማ ጨዋታ ላይ ነው። የሀገር የወንዝ ልጅ ዋናው ነገር ቀይቱን ጥቁርቱን ደማችን ቀይር አይሮማይንድ እኔ እውነት ለመናገር በቃ እንትን ደስ የሚለኝ ነገር ሀበሻ ልጆች ቡናቸው ይጣፍጣል፣ ዶሮ ወጥ ይሰራሉ። ማለት እኔ እሰራለሁ፣ እኔ አርደዋለሁ፣ እሷ ትሰራዋለች። ከፈለገች ማረድ ያው ትችላለች። ኧረ ምንድን ነው? ኧረ ያልተጠየቃችሁትን መልሱ። ያው እንድትቆሽሽ አልፈልግም። ምግባቸው፣ ጨዋታቸው፣ ግንባራቸው ሁላ ደስ ይለኛል። የምጠሉት ነገርስ? ሀበሻ ሴቶች የምጠሉት ነገር? 4 ቁጥር ካንተ ልጀምር። መልስ የምታቸው እንዴት ላይክ የሚመልሱት መልስ ሪስፔክት ያላት ሴት ብትሆን ያንን የምታደርግ አይመስለኝም፣ ግን ብዙዎቹ ሪስፔክትፉል አይደሉም ብለህ ነው የምታስበው? 1 ቁጥር ወሬ ይጠራሉ። በጣም ተሰብስበው የሚያወሩ ሰው አይመችም። ኤቭሪባዲ ነው ሴት ሁሉም ሰው ስለሚያውቀው ትንሽ ያወራሉ። 5 ቁጥር እኔ የማይመቸኝ ጃጅመንት ነው። ሌላ ሰው ጃጅ ማድረግ፣ ሌላ ሰው መረዳት አለመሞከር። ግን ይሄ የሀበሻ ሴት ላይ ብቻ ያለ ነገር አይደለም፣ በአጠቃላይ ሀገራችን ላይ ያለ ችግር ነው ብዬ ነው የማስበው። ግን ያው ስለ ሀበሻ ሴት ስለጠየቅ ስለሱ ብዬ ልመልስ። እሺ ለምንድን ነው እንትን ያደረግሽው? እንዲህ ሳይሆን ትንሽ ነው ገዘፍ የሚል አይመስለኝም። ከኔ ጋር ተመሳሳይ ነው። እስቲ ናና ከጎን ነው አቁ እስቲ እኔ ሃይ እንዴት ነህ? አያ ግምቴ ልክ ነው። ብዙ አንበላለጥ። ስለዚህ ካራክተር አይደለም ማለት ነው። ያ ሉክዋይዝ እንደዚህ ካራክተር አሪፍ ነው። ካራክተር አሪፍ ነው። ማነው እሱ ነው? ፐርሰናሊቲ ምን አይነት ሰው ይመስልሻል? ብዙ ያወራል። ብዙ በጣም ታብራራለህ ነገሮችን። ቆንጆ ነው። አመሰግናለሁ። ፓሽኔት ነው የሚመጣው። ታውቃለህ። ብዙ ማይቅለበለበውም ደስ ይለኛል። አትቅለበለብ። እሺ ቀለበለብኩ። All right, thank you.
ምን አይነት ሰው ትመስላችኋለች? ከጥያቄዎቿ ምናምን ተነስታችሁ እስቲ ኢን ፊዚካል ላይክ ቀጠን ብላ የሆነ በጣም ረጅም ያልሆነች ልጅ፣ ከዛ ድሬሲንጓ በጣም ዌል የሆነ ሜንታል ደግሞ ቀበጥ የሆነች ይመስለኛል። አይደለችም ግን ላይክ ቀብጣ ማደግ የምትፈልግ ልጅ አይነት አለች አይደል? ግን አላደገችም። አዎ። ስንት መስላለሁ? ስንት ዓመት ይመስላል? 20 አንተ ሻርፕ አንድ ቁጥር ፊዚካሊ የምትመስኝ ጥቁር ፀጉር ያለሽ ጆሮ ጌጥ ያደረግሽ ሜቢ ጥቁር ልብስ የለበሽ ጥርስሽ ቀጥ ያለ አቋም ያደረግሽ ጸባይሽ ደግሞ ጸባይሽ በጣም አሪፍ ጸባይ የሆነ ወጣ ያለ ጸባይ ያለሽ ግን ደስ የሚል ማለት ነው። እኔ የወንድ ቤስት ፍሬንድ ቢኖረኝ ችግር አለው? አንድ ቁጥር መመለስ አልችልም። 4 የወንድ ቤስት ፍሬንድ ላይክ ሊሚት ግን ደስ የሚል ማለት ነው። እኔ የወንድ ቤስት ፍሬንድ ቢኖረኝ ችግር አለው? አንድ ቁጥር መመለስ አልችልም። 4 ስላለው ነው ቤስት ፍሬንድ ላይክ ሊሚት ሲኖረው ኖርማል፣ ከሊሚት ያለፈ እንትን ሲሆን ግን ከኔ በላይ ትሪት ላርግሽ ወይ ደግሞ እንዴት ነው አለው የሚልሽ ከሆነ ሁሌ ያለኔ ማንም የለሽም የሚል አይነት ቤስት ፍሬንድ ታዲያ ምኑ ጋር ሆነ እንደዛ ካላለኝ እኔ አለው ቤስት ፍሬንድ መሆኑ እኔ አለው ላይክ አንቺ የሚያስፈልግሽን ነገር ከሱ ማግኘት ሳይሆን ከኔ ማግኘት ትችላለሽ። ሰው ችግር አለው ሳይሆን ገደብ ይኖረው። እኔም እንደዛ ነው። አንድ ቁጥር አንተ ገደብ አለ ከቤስት ፍሬንድ ጋር ሰው ለኔም ገደብ መኖር አለበት። ያ ገደብ ቢኖረው አሪፍ ነው። አሁን ተመሳሳይ ሰዓት እኔና ቤስት ፍሬንድ ቀጠርን። ማን ጋር ነው የምትሄደው? ኦፍ ኮርስ አንቺ ጋር ነው። አይደብራት? ኧረ በስ ምን አገባኝ እንዳሰማ ኦኬ ያ እቺ ፓርት ነች። አይ አለ ማቀ መሰለኝ የሆነ ቦታ ስትሪም ላይ ከስትሪም አደርጋለሁ ቢያው አይ በአካል አታውቂም? የትም ታውቂም? የሆነ ቦታ አላውቅም ስፔሲፊክ ቦታውን ግን ጌታ አዲስ አበባ ነው። ትምህርት ቤት የዩኒቨርሲቲ ተማሪዎች? አይ ኮሌጅ ነው የተማርኩት። ኦኬ ኮሌጅ ነው የምታውቂው? አልገባም። ኖ ኮሌጅ ነው ያለሁት። የኮሌጅ ነች። ቶም ነበር የተማርኩት። ቶም የሆነ ቦታ ቃል ብቻ ፊትህ አዲስ አልሆነብኝም። የት ይሁን የት እንጃ። እንዴት አየህ? ሞቅ ፈልገሽ ነው? ቆጭስ ሀዋሉ አሪፍ ነው። ቴንክስ ሳይስኪና ሰውነትህ ትንሽ ሰውነት ግን ዲፋይን ነው። ረዥም ስለሆንኩ ረጅም ነህ? ሜትር ከ90 መለካካት ይችላል። ይቻላል። ይህ ሙድ ባለፈው ምን ኪል አድርጌም ትበልጠኛል። ሜትር ከ90 ልታውቅሽ በጣም ረጅም ነው። ያ ላስት ሪሌሽንሺፕ መቼ ነበር? 2 ዓመት በፊት። 2 ዓመት አራቅም። ከዛ በኋላ ዴት እያደረክ አልነበረ ነው? አንዴ አድርጌያለሁ። ላስት ሪሌሽንሺፕ ከ2 ዓመት በኋላ ማድረግህ ነበር ማለት ነው? ያ አንዴ ዴት አድርጌያለሁ። ኮሚኒኬሽን ኢሹት አለብኝ አልኩሽ። ሰው ካስተካከልኩ ዴት እያደረኩ ተስተካክሎ ሀባችሁ አንቺስ? 4 ወር 5 ወር። ስንት ዓመትሽ? ስንት እመስላለሁ? 20 20 ነሽ? ስንት ዓመትሽ ነው ማግባት የምትፈልጊው? 25 26 አንተስ? እኔም እዛ አሁን ስንት ነበር ያልከኝ? 21 ኤጅ ዲፍረንስ ትፈልጊያለሽ? ያ ቢሆን አይከፋም። ዋይ ለምንድን ነው ኤቭሪባዲ እንደዚህ አይነት እድሜ የሚፈልገው? አትረጋጉም? ትንሽ እያለፈ እድሜያችሁ እየሄደ ሲሄድ ሁሉ ነገር አይታችሁ የምትረጋጉበት አይነት እድሜ ላይ ነው። 21 ግን ብዙ ነገር ትሞክራለህ። በ21 እድሜ ላይሆንም እኮ ይችላል፣ ግን ተለቅ ሲል ጨርሷል። በቃ ምንም የሚያጓጓው ነገር የለም፣ የሚያየው ነገር የለም ብለን ስለምናስብ ነው እንጂ እድሜው አይደለም። ብዙ ሴቶች ናቸው እንደዛ ለዛ ነው ፋክት ነው። ፋክት ነው። አንቺ ትልቅ ነው እድሜ ብለሽ ነው ቢሆን ደስ ይለኛል። 7 ፕላስ 27 እንጂ ግን እንዳልኩ ነው። ይሄ ነገሮች የማያጓጉህ ማትሞክር ከሆነ እድሜው ማተር ያደርጋል። 27 ቢሆን ግን ሊያገባሽ ይፈልጋል። ታውቂያለሽ እኮ ላግባሽ ቢልሽ እሺ ትያለሽ? ዝግጁ ከሆንኩ ኮርስ አግሩ ደስ ይላል። ቴንክ ዩ ከርሉ ምናምን ያምራል። የእናቴ ነው። አውትፊትም ደስ ይላል። ኮምፕሊመንት እንጂ ታይም እንተጥ አንቺ ቢዩቲፉል ነሽ። ዝም አልክ። አንቺ በጣም ቢዩቲፉል ነሽ። ሰንድሬስ የምፈልገው ነው። ጫማ ያምራል፣ ጥፍርሽ ያምራሉ፣ ፀጉርሽ በጣም ያምራል። እንዳልኩሽ ነው። እንደ ኢማጂን ቅድም እንዳደረኩት አላ እንደዛ ነሽ። እንደጠበቀኝ ያገኘኝ እንደጠበቅሽ የሀብታሙ ልጅ አልነበር ያልከኝ? ስለ ዳግም ሄቨን እንዴት ነሽ? አለሁ። እንዴት ነህ? በጣም ነው የምታምሪው። አመሰግናለሁ። ስንት ዓመቴ ነበር ያልከኝ?
ለብሩ እየሳኩ ያለው ለምን ነው እየሳኩኝ ያለው? እሺ 21 አትመስልም። ትልቅ ነው የምትመስለው። ብዙ ሰው ነው የሚለው። ላቭ ላንጉዌጅ ምንድን ነው? ላቭ ላንጉዌጅ ለብዙ ሰው ዊርድ ነው። ባይዞ ፊዚካል ተች ምናምን ነገር ፊዚካል ተች አላይክ ይመቸኛል። እና በጣም ፕሮቴክት ማድረግ ሰው ነው። ከስሬ እንድትወጪ ምናምን አልፈልግም። ህይወትን ለመግፋት ምንድን ነው የምታደርጊው? እሰራለሁ። ምንድን ነው ስራሽ? ሪል ስቴት ላይ የምሰራው። ምንድን ነው የሚያዝናናሽ? መውጣት እወዳለሁ። ቤት መቀመጥ ደስ አይለኝም። መውጣት ማለት በምን አይነት ወይ? ወጥቼ ከጓደኞቼ ጋር ታይም ስፔንድ ማድረግ በጣም ያስደስተኛል። ብቻዬን መሆን አልፈልግም። በአጠቃላይ ማለት እንዲህ ክለብ ምናምን መውጣት ነው ወይስ ኮፊ ሃውስ? ምንም ይሁን ብቻ ከጓደኞቼ ጋር። ትወዳለህ? የምትወጣ ሰው ነህ? ብዙ እንትን አለድ ውጭ ያለው ኪችን ውስጥ ነው ሙለው ምናምን ነገር ታይሜ በደንብ እወጣለሁ። ያስደስታል። አንተም? ታይም ባለኝ ሰዓት በደንብ እወጣለሁ። ሰው እንዴት አገኘኝ? በጣም ታምሪ ሰው ነሽ። ታይፕ ነኝ እንዳልኩሽ ነው ቅድም። ቸቢ ሆንሽ አልሆንሽ ማተር የሚያደርግ ነገር የለውም። ፀጉርሽም እንደምፈልገው አይነት እያሰብኳት እንዳለ አይነት አሪፍ ነው። አንተም አለባበስህ በጣም ደስ ይላል። አመሰግናለሁ። እሺ Thank you. Yes, I. አቤት አይዚክ አቋቋማ ራሱ መረጣችሁ ሰው ጋር ነው የምቆመው። ኦኬ ሴሌክሽንሽን አውቀሻል? ማን እንደመረጥሽ? እሺ የመረጥሽ ሰው ጎን ሄደሽ ቁሚ። God. Hey, Isaac, no. God. What are you doing? Okay. ምን እየሰራሽ ነው እናት? Fuck. Looks like we have a match. ለምን እሱን መረጥሽው? የተረጋጋ ሰው ይመስላል። ሲታይ ረጋ ያለ ነው በጣም። ሰውነቱን ትንሽ አይዚክ ቁመቱን እሱን ወዶ ነበረ፣ ግን ወደ እሷ አመዘንኩ በእነዚህ ነገሮች። Thank you. All right. እሺ ይሄ ሰው አትራክቲቭ ነው ወይም ነች? አዎ ወይም አይ? በጣም አሪፍ። ስልክ ቁጥር መቀየር ፈልጋለሁ። አዎ ወይም አይ? ኦኬ ፈርስት ዴት። ለምንድን ነው ስልክ ቁጥር ላይ እንደዚህ የሚፈሩት ሴቶች? ማርያምን ባለፈውም እንደዚህ ስልክ ቁጥር መቀበል አልፈልግም ግን አይጂ ይፈልጋሉ አለች ማለት እፈልጋለሁ። አዎ ወይም አይ? ኦልራይት ሾው ሲወጣ ታዩታላችሁ። ቴንክ ዩ ሶ ማች ጋይስ። እንኳን ደህና መጣሽ ድጋሚ። እንኳን ደህና ቆያችሁኝ። ዛሬ ከሰማሻቸው መልሶች በጣም ያሳቀሽ መልስ የትኛው? ማሳቅ ሳይሆን ያልተጣጣመልኝ እድሜና ማቹሪቲ ምናምን ያለው ልጅ ጥራሽ አይገናኝም። ስለ ታቱ ያወራው ነው? ከሱ ተነስቼ ብዙ ነገር አውቄያለሁ ብዬ አስባለሁ። ጥራሽ ማቹር ያላደረገ ልጅ ነው። እንደው ስድብ ጀመረች። ከትደረገኝ እናደኛል ልጅ። ለዛ ነው እኔ ብዙ ቦታ ታሳለብኝና። እሺ ለምንድን ነው መጨረሻ ላይ ነው ያልሽው? ካሉት ውስጥ ይሻላል ነው እንጂ ትክክለኛ ፐርፌክት ታይፕ አይደለም። ካሉት ውስጥ ግን ይቀራረባል። ምን አስተካክለን እንጥራሽ ኔክስት ታይም ትክክለኛ ማች እንድታገኝ? በጣም ረጅም ሰውነቱ ደግሞ በጣም ያልወፈረ በጣም ያልከሳ መካከለኛ እና ታቱ በጣም ወዳለው እጅ እንደዚህ ታቱ ያለበት ወንድና እና ላይክት በጣም እንዲኖር ትፈልጋለሽ ታቱ? ያ ኦፍ ኮርስ። ምን ትነቀሻለሽ? ቢኖረኝ ማይ ሊትል ብራዘር አንድ ሜ ዩር ሊትል ብራዘር። እሺ እንደዚህ አይነት ወንድ ብታገኚ አር ዩ ሬዲ ዴት ለማድረግ? ኦፍ ኮርስ። ስለዚህ አፕላይ ያድርጉ። ኦልራይት ሰምታችኋል። ሙዚቃ ተዘፍኖልሽ ነበር፣ 2 ሙዚቃ፣ አንድ በስምሽ አንድ ደግሞ ሌላ። ፒንክ የሚለው አንደኛ ነው። አንደኛ አሪፍ ነው። አይዚክ ከዛ ሄቨን ተብሎ ከተዘፈነልሽ ፒንኩ ነው የተመቸሽ? ና ኢዚ ፒንክ። ፌቨሪት ከለርሽ ምንድን ነው? በርገንዲ። በርገንዲ። ያ ኦኬ። ስለዚህ ፒንክ አይደለም በርገንዲ ነው። በርገንዲ ነው። እሺ How was your experience? እዚህ ሾው ላይ ባለፈው መተሽ ነበር፣ ዛሬ መተሽ ነበር። ከውጭ ስታየው እንዴት ነበር ይመስልሽ? መተሽ ስታየው በጣም ደስ ይላል። ከውጭ ይመስላል ምናምን፣ ግን ራሳችንን ሆነን ነው እንጂ የምናደርገው።
በጣም ፈን እናደርግበታለን። እኔ ተመችቶኛል በጣም። ሄቨን እባላለሁ። ሰብስክራይብ ቱ ሹፍ ቲቪ። አዳዲስ ተሳታፊዎችን እየፈለገ ስለሆነ ስማችሁን፣ ፎቶአችሁን፣ ስልክ ቁጥራችሁን በቴሌግራም ቻናላችን እየላካችሁ ተመዝገቡ። ሾው ስክሪፕትድ አይደለም። ራሳችሁ ሆናችሁ እየመጣችሁ ኢንጆይ አድርጉ። ሰብስክራይብ ቱ ሹፍ ቲቪ ጀማዓው እና ጋይስ እኔንስ ሰብስክራይብ አታረጉኝ? ሹፍ ቲቪንም አድርጉ ግን at the same time እኔንም ሰብስክራይብ አድርጉኝ። ይመቻችሁ። በቀጣይ ደግሞ በሌላ another banger እንመጣለን። ፒስ አውት